እኛ ቤታችንን ካልቀደስን እንደ ድሮ ፐርሰናል ዲቮሽን ካልጀመርን ምሽትን ለእግዚአብሔር ካልሰጠን ማታ ማታ አዳምን ይጎበኘው ነበር አዳም ሪፖርት ያቀርብ ነበር አሁን ማታችን በፌስቡክ ነው ማታችን በቲክቶክ ነው ማታችን በዩቲዩብ ነው በቀደም ቸርች ሲሰብክ አንድ ወዳጄ በጣም ንስሐ ገባ 3 ማት ሰዎች ንስሐ ገቡ ምክንያቱም አመሻሹ ላይ እግዚአብሔር አዳምን ሊጎበኘው ይመጣ ነበር ስለዚህ ማታ እረፍት ሰዓት ነበር መሆን ነበር አይምሮአችን ተወጥሮ ነው ፓሽን ጠፍቷል ፐርሰናል ዲቮሽን የለም ስለዚህ ብዙ ነገሮቻችን ተማርከዋል በተማረኩ ጊዜ የተፈጠሩ ልጆች ደግሞ የሚሰሩት ነገር በመድሪቷ ላይ አረመኔያዊ ነገር ነው ፓሽን መመለስ አለበት ሪቫይቫል አሁን ዛሬ ስታየው ፍቅር ቀዝቅዟል የገንዘብ ፍቅር ሰውን ማጆሪቲዎቻችንን በጣም ይዞናል እኔነት ከፍ ብሏል እንደው በነገርህ ላይ ዛሬ ዝም ብዬ ባይምሮ ያሁን የገንዘብ ፍቅር ስትል ቅድም ሁሉም ይሮጣል እኛም እንሮጣለን እንደው ተመለስበታለን ዝም ብዬ የኤልሳን ሕይወት አሰብኩና ነው ለምጻሙ ንጉስ ማን ነው ጌታዬ እስራኤል ዘንድ ቢሄዱ ነብዩ ጋር ቢደርሱ ካለበት ለምጽ ይድን ነበር ንዕማን ሶሪያዊ አይደለም ሶሪያዊ ነው ሉቃስ 4 ላይ የሚናገረው ነገር አለው በእስራኤል ብዙ ለምጻሞች ይያሉ ከሶሪያዊ ንዕማን በስተቀር 24 አካባቢ እንደሱ ይላል ማንንም አልነጻም ይላል እና እንደገናም ደግሞ ከላይም ደግሞ ከፍሎ በእስራኤል ብዙ መበለቶች ይያሉ ይልና ያው ዝግጅት ነው እኮ ከአንዲት መበለት በስተቀር ወደ ማንም ነብዩ አልተላከም ይልና ራሱ ኢየሱስ ሲናገር እነሱ ሁለቱን ተናገረና ዝቅ ብሎ እኔ ደግሞ ለእናንተ ተልኬላቸዋለሁ ማለት ነው ፖይንቱ እዛው ሂድና አንብቡ በጣም የሚያስቀው ፓርት ይሄን ሲናገር ቁጣ ሞላባቸው ይላል ከዛ ከተማይቷ የተሰራችበት አፋፍ ላይ አቆሙትና ሊጥሉት አሰቡ ይልና በመካከላቸው አልፎ ሄደ ይላል በጣም እየተገረምኩ ያለሁት ሪቫይቫል ካልመጣ የጌታን መገለጥ አይን አይከፈትም በጣም አስፈላጊ ነው ሪቫይቫል ጴጥሮስ አየው እዛው አጠገባቸው ሆኖ አይናቸው አልበራም አዳኛቸውን ሊወረውሩት ነበር እሱ ግን አልፎ ሄደ ይላል ይመስለኛል በኋላ ላይ በጰራቅሊጦስ ጊዜ በሪቫይቫሉ ይድናሉ ብዬ አስባለሁ እሱን አይደለም ፖይንቴ ሶሪያዊው ንዕማን አይደለም ይሄ ሰው ኤልሳ ጋር ሲደርስ ቅድም አንተ የገንዘብ ፍቅር ያልከው ብዙ በረከት ይዞ ነው የመጣው በጣም የገረመኝ ገንዘቡም ሀብቱም ላንተ ይሆናል አየ ትክክለኛ መነካት አገልግሎትን አትነግድበትም ኤግዛክትሊ እንደው እናንሳው ካለ ጤነኛው ሪቫይቫል ጤነኛው መንፈስ ሲያገኝህ ኑሮ በልክ ይሆናል እግዚአብሔር ሲባርክህ ወይም ሲሰፍርልህ ካልሆነ አንተ ሰፍራ አትወስድ እድል መጥቶለታል እና እንካ ሲለው አየ የዚህ ሰውዬ ነብይነት ወይም በመንፈስ መሞላት የሰውየውንም ልብ አይቶታል አገሩ ሄዶ የእግዚአብሔርን ታላቅ ስራ ሳይሆን የሚያወራው የኔን የነብዩን ታላቅ ስራ ሊያወራ ይችላል ከሚል እሳቤ በረከቱ ላንተ ይሁን አለውና ግን ልክችን ቃል ሲናገር ጊያዝ ደሞ አለ በጣም የገረመኝ ነገር ከሰውየው ኋላ ሄዶ ሲመለስ ኤልሳ አወቀው ልቤ ካንተ ጋር ነበር የት ነበር ካለ በደም ላሳይድ ካንተ ጋር ነበር የት ነበርክ ሲለው አንዲና እንዲ ሲል አይ እንደዚህ ብሎ ተረተረለትና የሱ ለምጽ ባንተና በዘሮች መካከል ይሆን አየ አገልግሎትን በመዋለ ነዋይ መለወጥ ማለት ለትውልዳችን ለምጽ ማምጣት ማለት ነው ኤግዛክትሊ ያው ቅድም ስላልክ ነው የገንዘብ ፍቅር እነዚህ ነገሮች ምን አለው ነብዩ እጅ መንሻ ወይ መማለጃ ነው መሰለኝ ዋሬቨር እነዚህን ተወስድ ዘንድ ጊዜው ነውና አለው ምን ማለት ነው ሰው ሁሉ በጊዜው ይከብራል ሰው የዘራውን ያጭዳል አይደል መልካም ከዘራን እንዴት ክፉ እናጭዳለን ሪቫይቫል ያበለጽጋል ብለን እየተናገርን እንዴት በገዛ መንገድ በራሳችን እንበለጽጋለን እናምነዋለን እግዚአብሔር ስለዚህ ሪቫይቫል በራሱ ሀብት ይሰጣል ካለን እንዴት ሪቫይቫል አንዱ ኤልሳ እንደናቀው ንቀን ሰዎች እግዚአብሔርን እንዲያዩ እግዚአብሔርን እንዲወዱ አየሞአ አለወጠው ኤሳው ላይ ብትመጣ ምን የሚል ቃል ታገኛለህ በመልእክቱ
ስለ አንድ መብል ብኩርናውን እንደሸጠ ለኛ ሪቫይቫል ብኩርና መሆን አለበት። እንደ ኤሳው አትሁኑ ይላል። ስለ አንድ መብል ብኩርናውን እንደሸጠ ይላል። አየ በአገልግሎት ስም ወደ ንግድ በምንመጣበት ጊዜ ብኩርናን መሸጥ ነው። ብኩርናን መሸጥ ደግሞ በዘራችን ላይ ለምጽ ማምጣት ነው። ለምጽ ደግሞ የቃሉ ፍቺ መለየት ነው። ሞትና ለምጽ አንድ ናቸው። አየ ለምጽ ማለት ምን ማለት ነው? ከሰው ሁሉ ተለይተ ወደ ጫካ ነው የምትገባ እና ዲስኮኔክት ነው የሚሆነው ለምጽ ማለት። አየ አሁን ይሄ ሰውነት የሚወጣው አይደለ። በዚያን ዘመን እንደዛ ነው። በሰውየው ላይ ያለው በአንተና በዘር ላይ ይሁን ማለት ከእግዚአብሔር ዓለም ነው የተቆረጠው። አየ እንደ ይሁዳ አሁን ቅዱሳኖች አማኞች የቱ ነው ፕራዮሪቲ? ሪቫይቫል ሲመጣ ፕራዮሪቲ አየ ጽድቅ፣ መንግስቱን፣ ኢየሱስን እነ ጴጥሮስን አሁን ባየንበት ቅድም ሰለሞንን ባየንበት አይተዋል። ሰለሞን የጠየቀው ጥያቄ ክብርና ዝናን ገንዘብን እኮ ጨምሬ እሰጥሃለሁ ነው ያለው። እኔ ራሴ እሰጥሃለሁ ነው ያለው። ስለዚህ ንግድ ውስጥ መግባት አልነበረበትም። የሆነ ነገር ለጥፎ እንዲያርጉኝ እንዲግዙኝ እንዲመሸጥ አለብኝ ውስጥ አልገባም። አየ በአንበብነውም ደግሞ ሪቫይቫል የነ አዙዛ ስትሪት ሪቫይቫል ካውንተር አታክ እስከገጠማቸው በእነሱ ዘመን የነበረው ሪቫይቫል የቆመበት አንዱ ሪዝን ካውንተር አታክ ነው። ምንድነው? የስሙ አይነት ቅድም ሐዋርያት ሥራ ላይ ያነበብነው ሰውዬ የሱ አይነት ታየኝ የሚሉ ተፈጠሩ እና ከፍተኛ የሆነ ውዝግብ ተፈጠረ እና መገፋፋት ተጀመረ። ካውንተር አታክ ይባላል። እየቀዘቀዘ ሲመጣ ያ ሪቫይቫል የቆመው በዛ ነው። ዛሬ ብዙዎች ያ ሪቫይቫል ዳግመኛ የሚነሳበት ከተጠበቀው እንደውም አሁን 1 7 8 10 ዓመት ወደኋላ ሄዷል። እኔ አሁን እየቸኩያለሁ ለምሳሌ 100 ዓመት አልፎታል። 100 ስንት ዓመት ሆኖታል? አይ ቲንክ 106 107 110 ነው የሚሆነው ብናጠና 120 ሆነ አይደለም። ይሄው ለዚህ ነው 10 ዓመት ወደኋላ ሄዷል። ከ100 ዓመት በኋላ ይመጣል የሚል ትንቢት አለ። የሚገርም ነገር እና አሁን በደንብ በስውር እየመጣም ሊሆን ይችላል። በጣም እየናፈቅን ነው ያለነውና ፍቅር ቀዝቅዟል ብለህ ነው ቀጥል። እሱ ላይ ይሄ ነው እንግዲህ አየ አሁን ጥሩ ነው ያነሳኸው። አንዳንድ ጊዜ እግዚአብሔር ለሰዎች የከበደንን ነገር የሚፈታበትን መንገድ ነው። ዋው ሪቫይቫል በዚያን ዘመን ሕክምናም አይ ቲንክ በዚህም ዘመን አይችለውም። በቃ አሁን ተመልከት፣ ፍቅር እየቀሰቀሰ ነው፣ እውነት እየተገፋ ነው፣ ውሸት እየዳበረ ነው በደንብ። አሁን እኮ ማንም አይናገር አለ ዚስ ዴይስ። አንድ ወንድሜ ዛሬ ከለንደን ደውሎልኝ ጠዋት አንድ ወንድም ስለ ኤአይ ኢንድ ታይም ላይ የሚያስተምር ወንድም ነው እና በጣም በቃ ስለ ኤአይ ኮንሰርን አለው እና ስም አለኝ የመጀመሪያ ሞባይሌ በጣም በዛ ከተባለ የ30 ሰው ስም ነበር የምትይዘው አለ። በጣም ልክ ነው። በጣም ይገርማል። ዛሬ ግን ያቺው ስልክ የፈለኩትን ታወራኛለች ስልክ የሚባለው ነገር በጣም። ስለዚህ በተለያየ ዳይሬክሽን ሰውን ኢንክሉዲንግ አማኞችን ከእግዚአብሔር አቴንሽን እያራቀ አሁን አይምሯቸውን አንድ መለኮታዊ ኢንተርቬንሽን ያስፈልገናል። በቃ እኮ ዛሬ እኮ ኤክስፔክት የማታረጋቸው ትልልቅ ሚዲያዎች ይዋሻሉ። ለምንድን ነው የሚዋሹት ካልከኝ የሞራል ፋብሪካቸው የተሰበሩ ሰዎች ኮርፖሬሽኑን ስለሚመሩት ነው እንጂ ማይኩ የድሮም ነው። ምናልባት ዘመናዊ አድርገውት ነው እንጂ በ60ዎቹ በ70ዎቹ የነበረው የሞራል እንትን ለምን ቢቢሲ ውስጥ የለም ካልከኝ ሰዎቹ ስለተቀየሩ እነ ሲኤንኤን ሲጀምሩ እንዲህ አይነት ዘመን ስለደረስን ማክሲመም የሆነ ነገር ሲኖር እግዚአብሔር ኢንተርፊር ያደርጋል። ልክ ነው። አትሊስት አንድ የሆነ ትውልድ እንዲድን እንዲራራልን። ልክ ነው። ዛሬ እኮ ሰው ገንዘብ ለማግኘት ምንም አይሰራው ስራ አለ። ልክ ነው። በጣም ምንም አይሰራው። አሁን እዚህ ሀገር እኔ መጥቼ መኖር ከጀመርኩኝ በየመስሪያ ቤቱ ስትሄድ አንተን ማስጨነቅ አታልፍም። አንተን ማስጨነቅ ግን ይሄ የሚያስጨንቅ ሰውዬ ሃይማኖተኛ። ልክ ነው። አገልግሎት ቢሰጥ ግን በረከት ነበር ለሱ። ህሊናው በሰላም ይሄ ኩል ይሄ መንግስት ህግ የሚያወጣው እኛ
እዚህ ሀገር ሃይማኖት የሌለው ሰው የለም። ልክ ነው። ግን ግቦ የሚጠይቅህ የሚያስጨንቅህ ፋይልህን የሚያጠፋው ለምንድን ነው የሞራል ልዕልናችን የላሸቀው ካልክ የሃይማኖት ትምህርት ስለቀለለ አትስረቅ የሚለው ልክ ነው። ገንዘብ አምላክ ሆኖ ሰዎችን ታስጨንቃለህ ማለት ነው። ስለዚህ ከዚህ በላይ እንዳንሄድ የሰራዊት አምላክ እግዚአብሔር ለየት ባለ መንገድ ሲጎበኘን ያ ሰውዬ ይባንናል። ያ መጽሐፍ ቅዱስ ላይ ያለው ትዝ ይልሃል? ሰውን የማይፈራ ሰውን የማይፈራ እግዚአብሔርን የማይፈራ ሰው ማያፍር ሰው የማያፍር ነው የማያከብር ዳኛ ነበር። ገብቷል? እግዚአብሔርን የማይፈራ ሰው የማያፍር ክፉ ዳኛ ነው የሚለው ክፉ። በቃ እንዲህ አይነት ሰው አሁን እሱ እንኳን ከሴትዮዋ ንዝነዛ የተነሳ ፈረደ። አሁን ከንዝነዛ አልፏል። ልክ ነው። ስለዚህ የእግዚአብሔር የመንፈስ ጉብኝት ግን ሲመጣ ክፉ ዳኛ ወረዳ ያለው ምናምን ጠቅላላ ለዚህ ነው ሪቫይቫል የሚያስፈልግ። በጣም ኮንሽስህን ያነቀዋል። ምንድን ነው እየሆንኩ ያለው? ልክ ነው። እና ሪቫይቫል የማይነካው የለም። እንግዲህ ሪቫይቫል ሲመጣ አሁን እንዳልኩ አሁን ለምሳሌ ሰዎች በጣም በሚገርም አይነት ሁኔታ እንደውም አፍሪካ ጥሩ ነው። አሁን ነውር ክብር ሆኗል አይደለም? ይገርማል። ይህንን ማህበረሰብ በምን ትመልሰዋል? በጣም ከባድ ነው። ሪቫይቫል ነው የሚያስፈልገን። ወንድ ሴት ነኝ ይላል። ልክ ነው። ሴቷ ወንድ ነኝ ትላለች። ምን የማይባል ነገር አለ? ልክ ነው። ታውቃለህ? አሁን የዘንድሮ የጌ ፕራይድ እስራኤል ሀገር ከእስራኤልም ሰዶምና ጎመራ እናክብር እያሉ በጣም 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 ከባድ። ሰዶምና ጎመራ ራሱ ላይ ሄደን እኮ ነው አሁን በዚህ ወር። የሚገርም ነው። ይሄንን የትኛው የመንግስት ፖሊሲ ይመልሰዋል? አይመልሰውም። የትኛው ነው ይመልሰው? ወንጌል ነው። ወንጌል ነው። መቼስ እንደ ኖህ ዘመን እንዳያጠፋን እግዚአብሔር ቃል ገብቷል። ገብቷል። ልክ ነው። የመጨረሻ ሪቫይቫል እንጠብቃለን። ይሄ እኮ መጽሐፍ እንደውም ምንድን ነው የሚለው ዴዲኬት ያደረገው ፓስተር በቀለ ለክቡር መንፈስ ቅዱስ ይልና በቅንፍ የሪቫይቫሎች ሁሉ ባለቤት እና ለውድ የኢትዮጵያ ቤተክርስቲያን ይልና በቅንፍ የግሎባላዊው ሪቫይቫል አስተናጋጅና ባላደራ ይላል። በጣም 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 አምሹር ይሄ ሞቅ ብሎት አይደለም የጻፈው። አይደለም። ምንድነው ያው አሁንም እኮ ራይት ነው ጋሽ በቀለን ብታገኘው ወይም በሚዲያም በምትሰማበት ጊዜ ስቲል እየተሟገተ ነው ያለው። ምናልባትም በድፍረት በአደባባይ በግልጽ ለሪቫይቫል በዋነኛነት የቆመ ሰው ነው እና እውነት ላይ የጸና ሰው። ይሄ ለምንድን ነው የግሎባሉ አየ አንድ የተረዳው ነገር ስላለ ይመስል ልክ ነው። ዴዲኬት ሲያደርግ የግሎባላዊው ሪቫይቫል አስተናጋጅ የኢትዮጵያ ቤተክርስቲያን ይላል። የግሎባዊው ሪቫይቫል አስተናጋጅና ባላደራ። ስለዚህ እንደነዚህ አይነት ሰዎች በእንዲህ አይነት መንገድ የዛሬ 20 ምናምን ዓመት ከጻፉ አሁን ደግሞ እኛ አንዱ ትኩረት ልንሰጠው የሚገባው ነገር ነው። በነገር ላይ የአዙዛ ስትሪት ሪቫይቫል በዓለም ዙሪያ ያን ሪቫይቫል እንደገና ለመቀስቀስ ራሱን የቻለ አንድ ሚሽን አለ። የሚገርም እና የዊሊያም ሲሞርን ፊልም መጽሐፍ በብሉ አቀናጅተው ያንን ሪቫይቫል እንደገና ለመመለስና በዓለም ዙሪያ የሚሄዱ ግሩፖች ነበሩ። በሆነ መንገድ አንድ ጊዜ ኢትዮጵያ መጥተው ተገናኘን እና ብዙ አወራን፣ በጣም ተጫወትን እና ምን እንዳሉ ታውቃለህ? እዛ ፕሬዚዳንት ወይም ሊደሩ ራሱን የቻለ ትልቅ ኦርጋናይዜሽን ነው። ያን ሪቫይቫል እየፈለጉ ነው፣ የት ይነሳል በሚል በጣም እየሄዱበት ነው ያሉት እና በጣም የሚገርም በከባድ የምንጠብቀው ኢትዮጵያ ነው አሉ እና ለዚህ ነው ኢትዮጵያ መጥተው ጸለዩ እና ኢትዮጵያ
ልክ የ1906 የአዙዛ ስትሪት በዊሊያም ሲሞር ላይ እንደሆነው በምንም በብዙ አቅጣጫ በብዙ ያለፈች ሀገር ነውና እየጸለይን ነው እየጠበቅን ነው አሉና ከሳቸው ጋራ አንድ ሴት አብራ መጣች። ልንገር በስም ማንም የሚያውቃት ሴት የሞዝቮልድ ሲባል ታውቃለህ? ሞዝቮልድ የእንጨት ስራ ነው። እሺ አሁን እኛ እሱም ብቻ ነው የምናውቀው። ይሄ የሞዝቮልድ የልጅ ልጅ ሞዝቮልድ ሰውየው ነው፣ ስሙ ነው። ስዊድናዊ የነበረ ሰው ነው። ኢትዮጵያ ሚስዮናዊ ሆኖ ሊመጣ በዛ ዘመን አስቦ የጌታ መንፈስ አገር ተግባና የእንጨት ስራ ተማሪ ይለዋል። እሺ ሞዝቮልድ ፊልዱ አልነበረም። እሱ ሚስዮናዊ ሆኖ ኖርዌጂያን ሚሽን፣ ስዊዲሽ ሚሽን በአፍሪካ ዙሪያ እንደሚሄዱት ሊመጣ ሲያስብ ኖ አገር ቤት እንደገና ተመልሰ አገር ገብተ የእንጨት ስራ ተማሪ ይለዋል። ላሳይህ ነው። በደንብ ጠንቅቆ የእንጨት ስራ ይማርና ኪዮዝ እንደ ኢትዮጵያ ያለ ሀገር ሰርቫይቭ የምታደርገው ሙያ ሲኖርህ ነው አለ። በእንጨት ስራ እየሰራ እሱ ግን ስራው ወንጌል ነው። እንጨት ስራ ግን ሞዝቮልድን እየታስገባው መሰለ በየቤቱ። ከዛ ምን ሲባል ሰምተናል በልጅነት የሞዝቮልድ ነው ግዙ፣ የሞዝቮልድ ነው ግዙ። ከጀርባው ወንጌል ነው ያለው። ቢሊ ግርሃም የዛሬ 70 ዓመት መጥተው ነበር አንዴ ታስታውስ እንደሆነ። ማአት ጊዜ ኢትዮጵያ ውስጥ አንኳኩተዋል ለመግባት። ቢሊ ግርሃም ኢትዮጵያ ስቴዲዮም መጥተው መስበክ የቻሉት ሞዝቮልድ የእንጨት ስራው ቤተመንግስት ገብቶ በክቡር ኃይለ ሥላሴ ማጀስቲ ጃንሆይ ጋር ከባድ የሆነ ወዳጅነትና ህብረት ስለነበረው የቢሊ ግርሃምን ባክስትሪ እና ቢሊ ግርሃምን አስተዋውቋቸው በዛም ዘመን በነበረ በፋክስ በተለያየ ኮሚኒኬሽን አውርተው ነው። በሞዝቮልድ ምክንያት በኢትዮጵያ ስቴዲዮም ወንጌል ተሰበከ። በዛች ብዙዎች ዳን። ይሄ በምን የመጣ ነው ስንል የአዙዛ ስትሪት ዳይሬክተሮች ያንን ሁሉ ስቶሪ ይዘው መተው ነው አብረን ስንጸልይና ኢትዮጵያ ላይ በጣም ተስፋ ይደረጋል። ከባድ ሪቫይቫል ይመጣል። አሁን አለ ሪቫይቫል ለሚለው በኋላ እናወራበታል። ሪቫይቫል ነው ወይስ ካውንተር አታክ? አሁን ወደዛ እንሄድና ወደ አንተ እንግዲህ ምንድን ነው አሁን ያለንበት እንዴት ታየዋለህ? እሱን አንዳንድ ነገር አንስተን እየቋጨን ነው እንሄዳለን። ከዛ በኋላ እንዴት ሪቫይቫል እንፈልጋለን ይሆናል። በፖይንት ካስቀም አሁን ያለንበት በእኔ ምልከታ እኔ አሁን ባለንበት ሁኔታ ከ8-7 ዓመት 9 ዓመት እንበለው 8 እንበለው ዓመት ጥያቄ ውስጥ ገብቼ ነበር። በራሴ ልጀምር። በነዚህ ጊዜ አሁን ዓለምን ስዞር 58ኛ ሀገር ደርሻለሁ። የዛሬ 8 ዓመት 53ኛ ሀገር ላይ ነበር። 53 ሀገሮች ስዞር በፐርሰንት ባስቀምጠው 60%ቱን ኢንተርናሽናል ነው ያገለገልኩት። እንግዲህ በአፍሪካ ያለውን ቤተክርስቲያን አይቻለሁ፣ ተጠግቻለሁ። 20%ቱን ደግሞ በሰው ሀገር ሜዳ ላይ እነ ሱዳን ሜዳ በነ ፊሊፒንስ ሜዳ ላይ ክሩሴድ እንደማድረግ ይሄን ሳደርግ የሀገሮቹን ሪስቶሬሽን እያጠናው ታድሷቸውን እያጠናው የነ ናይጄሪያ ሀገር የነ ዩጋንዳ የነ ጋና የሌሎችንም ይያም እነዚህ እስከ ቅርብ ጊዜም ኮሪያ ነበርኩ እንዴት እንደሆነ የነ ጃፓን ለምሳሌ 1% ክርስትና ውስጥ ሆነው ግን ጃፓን እንዴት እንደቀየሩ ስልህ ኢኮኖሚካሊ ነው አሁን እያልኩ ያለሁት። መንፈሳዊውን ባትነካውም ኢኮኖሚካሊ ሶሻሊ ህብረተሰብን እንዴት እንደሰሩ መልካም ባህላቸውን እንዴት ያልጣሉበት ነገር እነዚህ በየሄድኩበት አጠናለሁ። አሁን ጃፓኖች የመጀመሪያ በዚህ በኤዥያ አካባቢ በጦርነት በጣም ከመታወቃቸው የተነሳ ፕራይድ ከማድረጋቸው የተነሳ ያው የሂሮሺማ ነጋሲ ምንድነው የአሜሪካን ያለችው ቦምብ የሰራቸው ያመጣባቸው ተጽዕኖ እዛው ነው የነገሩኝ። ከዛ አንድ ጊዜ ቁጭ ብለን ተቀመጥና አወራን አሉ። ከችግር ተነስተው ተቀምጠን አንደኛ ጦርነት ባህላችን አይደለም፣ ጦርነት ጉድ ሰርቶናል የሚል ድምዳሜ ደረሱ። ከሰራን ጉድ ዲፎርምድ ናቸው በእድገታቸው በአእምሯቸው ብዙ አይነት አወላለድ አለ እዛ
በምታይበት ጊዜ ስራቸው እና ጦርነት ምን ኮራበት አይደለም። መጣላለሁ ሐሳቤን በኋላ ከነሱ ምን ኮራበት አይደለም። ስለዚህ ጦርነት ባህላችን አይደለም። እድገቱ ከየት መጣ ብዬን የመጀመሪያ ቁጭ ብለን ጦርነት ባህላችን አይደለም። ታዲያ ባህላችን ይሁን ብለን ስንመካከር ስራ ባህላችን ይሁን። አየህ ከጦርነት ወደ ስራ ቅድም መነቃቃት ብለናል። አንዱ መነቃቃት ስራ ባህላችን ይሁን ብለን ደግሞ አስብን። ስራን ባህላችን አድርገን ደግሞ ስናደርግ ሌላው በስራ ውስጥ ኢኮኖሚካል ቼንጅ አለ አይደል? ለውጥ አለ። እሱን ነገር ደግሞ ከየት እናምጣው? አገራችንን ማየት ነው ያለብን። አሁን ወደ ኢትዮጵያ እስቲ በኋላ እንመለሳለን። ኢትዮጵያዊው አገሩን ያየ አይመስለኝም። በኋላ እንመጣበታለን። ጃፓኖች ግን አገራችንን አየን። እንደው ዝም ብለህ በአይምሮህ እንደው ጃፓናዊ ስደተኛ ብለህ ሳል እስቲ አንተ ለንደን ኖረሃል። ምን ያህል ጃፓናዊ ስደተኛ አገኘህ? እንደዚህ ነው እያየን የምንመጣው። በዛም ዘመን ይሁን ዋሬቨር አየህ አንድ ጃፓንን ይዘው አገራችንን አየናት፣ ተመለከትናት። እስከታች ስንመለከታት አገራችን ከውሃ በስተቀር እንደው የበዛ በውሃ ከመከበብ በስተቀር አንጡራ ሀብት የለንም። ይህን ደግሞ አወቅን። ግን አንድ ነገር አረግን፣ ቁጭ አልን። ሁለተኛ ጦርነት ባህላችን አይደለም ማለት፣ ሶስተኛ ስራ ባህላችን ነው ብለን ወሰንን ውሳኔ። አራተኛው ግን እኛ ጃፓኖች ሀገራችንን ደግሞ ተመለከትን። ስንመለከት ያለንን ህዝብ የሚመግብ ነገር በሀገራችን የለም። ስለዚህ ህዝባችንን ለመመገብ ሀብት ነው የሚያስፈልገን ብለን ወሰንን። ሀብታም መሆን አለብን ብለን ወሰንን። ስለዚህ ሀብት ከየት እናምጣ? መሬታችን ካሌለ በኋላ የደረስነው ውሳኔ ሀብት ያለው የት እንደሆነ አወቀን አእምሯችን። እዚህ ይሄ የጃፓን ሀብት ከዚህ ወጣ። ከዚያ በኋላ ቴክኖሎጂዎች ውስጥ ገባን። በእርሻ አይደለም የጃፓን ሀብት። እንደናንተ እንደ ኢትዮጵያኖች ቢኖርን ደስ ባለን። በእርሻ አይደለም። ጭንቅላታችንን አንድ አደረግን። ዋን ጃፓን ብለን ተነሳን። ባለቅስ ዛሬ ደስ ይለኛል። አይውሽ ዋን ኢትዮጵያ ዋን ኔሽን። አየህ፣ ስለዚህ በቀላሉ አይሙራችንን ስናሰራ ታስታውሳለህ? ድሮ የነበሩ ወክማኖች ምናምን በጉድ ሲበተኑ በዓለም ላይ እኛም ነበርን። እዚህ መዘነጫ ነበር ለእኛ አይደል? ወደ ዓለም ሁሉ እነ ሻርፕ ካምፓኒ ታስታውሳለህ? የቴሌቪዥኖች ከዛስ ቶዮታስ በ2000 አይ ቲንክ ዘ ቤስት የዓለም መኪና ተብሎ የተሸለመው የነሱ ነው። እና የቶዮታ ካምፓኒዎች የተለያየ ካምፓኒዎች ከአይምሯችን ወጥተው በቴክኖሎጂ በኢንዱስትሪ በዚህ ተነሳን። ዋን ጃፓን ሀገራችንን ከዚህ የተነሳ ዛሬ ህዝባችን ይበላል፣ ይለብሳል፣ ይጠጣል፣ አልፎም ምግብ ሊደፋ ይችላል። ከየት ነው ግን ምግቡ የመጣው ካል ከጎናቸው ካለች ከኢንዶኔዥያ ሊሆን ይችላል። ለምን? እነሱ የሌላቸውን ኤሌክትሮኒክስ ይልኩላቸዋል። ብረት ከሌላ ሀገር አስገብተው የጃፓን ተሞክሮ ለማን ጠቀመ? ለኮሪያ። አየህ፣ ከጎረቤት መማር አለብህ። ማንን ጠቀመ? ኮሪያን። ማንን ጠቀመ? ዛሬ ያለችው ቻይና። በዛን ጊዜ ጃፓኖች ቻይና ከፍ እንደምትል ያውቁ ነበር። አሁን አንዱ ይሄ ነው የማህበረሰብ መነቃቃት፣ የህብረተሰብ መነቃቃት፣ ከጎረቤት መማር፣ ካደጉ ሀገሮች መማር። ወንጌል ደግሞ እንዳለ ሆኖ ባህልን ስራ ማድረግ፣ አመፅን መተው። አንተ ቅድማው እንደተናገርከው በእነዚህ በአፍሪካ ላይ ደግሞ አሁን ስንመጣ ያየዋቸው ብዙ ነገሮች አሉ። ተሐድሶ በቤተክርስቲያን በኩል ያገኙ ሀገሮች አሉ። ናይጄሪያ ምትክደው አይደለም። በናይጄሪያ ያለው መንፈሳዊ እንቅስቃሴና በሌላው ብታረገው ሁሉም ጋር ችግር ይኑር እንጂ የናይጄሪያ ያለው የክርስትናው አካሄድ የጀማ ወንጌል የሚሰራበት መንገድ ቤተክርስቲያን ዶሚኔት ናት፣ ገዢ ናት፣ ፓወርፉል ናት። እነሱ ደግሞ በነበረኝ ጥናት ጠየኳቸው። የእምነቱን ስም አልጠቅስልህ። በአንድ ወቅት ከፍ ብሎ ነበረ። ከፍ ማለት ብቻ አልነበረም። ፐብሊክሊ ምንም አይነት ሚቲንግ ማድረግ አንችልም ነበረ። አገራችን በሰማይ ነው የሚል ትምህርት ተምረን እኛ በሰማይ ያለ አገር ብቻ ናይጄሪያ መሬቷ ሳትሆን አገራችን በሰማይ ነው የሚል ትምህርት እየተማርን በቃ እነዛ ሲገሉን ደስ ይለን ነበረ፣ ሲያርዱን ደስ ይለን ነበረ፣ ሲያቃጥሉን ደስ ይለን ነበረ። ወደ ሀገራችን ቶሎ እየሄድን ነው እያልን ነበረ።
መወረር ግን አላወቅንም። ከዚህ የተነሳ ግን ሊደርሶች ተነሱ። ይህ ነው መሪዎቹን በጠቅስልህ አሁን አንተ ታውቃቸዋለህ። ቤንሰን ኢዳውሳ ለምን አናወራ? የአፍሪካ 74% ከመቶ ሊደርስ ያስነሱ ስለነዚህ ጃይንት ጀግኖች ኢትዮጵያም አሏት፣ በኋላ እንጠቅሳለን። ለምን አናወራም? ስለነ ቤንሰን ኢዳውሳ ጥቀስ ብለህ አንተም ጠቅሳቸዋለህ። ጃይንት ዳይናሚክ ፓወር። ቅርብ ጊዜ አንተም በጣም ነበርክ ነጋና አካባቢ አይተሃቸዋል። የነበረውን ነገር አይተሃል። ምን ያህል ኢንፍሉዌንስ እየፈጠሩ እንደሆነ የነዛ ልጆች ናቸው። እነዚህ ሰዎች ተነስተው ህዝቡን አገሩን እንዲወድ፣ ህዝቡን እንዲወድ፣ መንግስት እንዲወድ፣ ስራ እንዲወድ፣ ድህነት እንዲጠላ። ዛሬ ናይጄሪያ ክርስትና በፐርሰንት አስቀምጠው 60ውን በላይ ይዘውታል። ከላይ የነበረውን አውርደውታል። በምን ተስማማን ይላሉ እነዚህ ናይጄሪያዎቹ። ቀለል ያለውን ነገር ይተውና ቅድም በጋራ አሁን ያልኩህ ክርስቲያን የስላሴ አማኞች በአንድነት ስንሆን ጀማውን ስናደርገው ዛሬ ቦንኬ ናይጄሪያ ቢሄድ 7 ሚሊዮን ሰው ይሰበሰባል። ቤኒን ቢሄድ 7 ሚሊዮን ሰው ይሰበሰባል። እንዴት ይሰበሰባል ካልከኝ ገብቶታል ህዝቡ። መሪዎቹ ተጽዕኖ ፈጣሪዎች ናቸው። ከአውሮፓ ምንም አይነት እርዳታ አይፈልጉም። አማኙ ቤተክርስቲያኑ በሙሉ ባለጸጋ ነው። አየህ፣ በወንጌል ስብከት ላይ ተግባብተዋል። ህዝብን ከማዳን አኳያ ተግባብተዋል። የኛ እኮ ጠብ ሰዎች እንዳይድኑም እያደረግን ነው። ሰዎች ወደ ወንጌል እያመጡም እያደረግን ነው። በዛ ላይ ደግሞ እየጠበብን ነው። በጣም እያነስን ነው። ከዛ ደግሞ ቦክስ እየሰራን ነው። ቦክሳችንን ማፍረስ መቻል አለብን። አየህ፣ በኋላ እመጣልሃለሁ ወደ ራሴ 8 ዓመት ምን ማለት እንደሆነ። በእነዚህ አገሮች ሁሉ ያየኋቸው ነገሮች እንደ አገር እዚህ ደግሞ ቅድም ነግሬሃለሁ። የነሞዝቦልድ በኢትዮጵያ ላይ የሚጠበቅ በኮሪያ ትልልቅ ሰዎች ጥንት ተናግረዋል። በዓለም ላይ በእኛ ፔንቴኮስታል ካሪዝማቲክስ አማኞች ለሆንን ማይቲ ፕሮፌቶች አንተም ታውቃለህ ከኢትዮጵያ እንደሚጠበቅ እስከ ቅርብ ጊዜም ትልልቅ በጣም ነቢያቶች ተናግረዋል። ለረጅም ዓመት ሊመጣ ያለ ነገር አለ። ግን 8 ዓመት ከባቢ እኔ ተስፋ ቆረጥኩ። ለምን ስል አሁን ብዙ መናገር ባልፈልግም የኢትዮጵያን ነገር ሳየው ያንግ ፕሮፌቶችን ስመለከት which is good ፕሮፌቲካል ነገር መብዛቱ የሱ ጠብ አይደለም። ግን እነዚህ ነገሮች ወዴት እያመሩ ነው ያሉት? የህዝብ ብሶት አልሰማህም ወይ? እነዚህ ነገሮች እውነት ቅድም ሐዋርያት ሥራ ላይ ያነበብነው የእግዚአብሔርን ታላቅ ሥራ አሳዩ ወይ? ሐዋርያት ሥራ ላይ ያነበብክልኝን ደግሞ በከተማው ላይ ደስታ አመጡ ወይ? ይሄ ሁሉ የሞላው ነብይነት መንቀፊያ አይደለም። አየህ፣ እና እኔ ምን ሆንኩኝ? አይ ይሄ ነገር እግዚአብሔር አሳልፎ ሰጥቶናል። በቃ ይሄ የጠበቅኩት ነገር ልክ አይደለም። እኔም ነብይ ነኝ እኮ፣ ግን የማያቸው ነገሮች በሙሉ በጣም ግራ አጋቡኝ። ለኔ ሪቫይቫል ነው የማልልባቸው ምክንያቶች ሪቫይቫል ካራክተርን ይሰራል፣ ባህርን ይሰራል፣ ትትናን ይሰራል፣ አገር ይባርካል፣ ህብረተሰብ ይባርካል፣ ትውልድ ወደ ስራ ያስኬዳል እንጂ ሪቫይቫል ትውልድን አያስለቅስም። ሪቫይቫል ካለ ስለዚህ ኢትዮጵያ በታሪኳ ሪቫይቫል አመልጧታል ወይ? ነበራት ልል እችላለሁ። አልፎ ግን ደግሞ ሄዷል። አዎ። ድጋሚ ይመጣል። አዎ እንበልና እኔን የመለሰኝን ቃል ላንብልህ። የምፈልገው እሱን ነው። እሱን አብራርቼ በኋላ ጌታ ከረዳን እንዴት ደግሞ ሪቫይቫል እንዲመጣ እናደርጋለን የሚለው ነው። እኔ እናንተ የምናውቀውን ቃል ነው እኔ አሁን በእግዚአብሔር ቃል ውስጥ የማነበው። ክብር ለአምላካችን ለእግዚአብሔር ይሁን። ከእንትን እነሳ የዮሐንስ ወንጌል ምዕራፍ 2 እሱን ቃል እናየዋለን። እሺ፣ ጌታ የተባረከኝ ከተስፋ መቁረጥ ያወጣኝን እና ሪቫይቫል እንድጠብቅ ያደረገኝን ቃል ነው ማነበው። ምዕራፍ 2 ቁጥር 2 ላይ እንኳን ብንነሳ ኢየሱስ ደግሞ ደቀ መዛሙርቱ ወደ እርሱ ወደ ሰርጉ ታደሙ ይላል አይደለም? በሶስተኛው ቀን በጋራ ሰርግ ነበረ። የኢየሱስ እናት በዚያ ነበረች። ኢየሱስ ደግሞ ከደቀ መዛሙርቱም ወደ ሰርጉ ታደሙ ይልና የወይን ጠጅ ባለቀ ጊዜ የኢየሱስ እናት የወይን ጠጅ እኮ የላቸውም አለቻቸው። ኢየሱስ አንቺ ሴት ከአንቺ ጋር እኔ ምን አለኝ? ጊዜ ገና አልደረሰም አላት። እናቱም አገልጋዮቹን የሚላችሁን ሁሉ አድርጉ አለቻቸው። በጣም ወደው ቃል የሚላችሁን ሁሉ አድርጉ አለቻቸው ይልና አይሁድም
እንደሚያደርጉት የማንጻት ልማድ 6 የድንጋይ ጋኖች በዚያ ተቀምጠው ነበር። እያንዳንዱ 2 ወይም 3 እንስራ ይይዙ ነበረ፣ ካፓሲቲያቸው ማለት ነው። ኢየሱስ ጋኖቹን ውሃ ሙሏቸው አላቸው። እስከ አፋቸው ሞሏቸው። የት የነበሩትን? ደጅ የነበሩትን። አሁን ቀድታችሁ ለአሳዳሪው ስጡ አላቸው። ሰጡትም ይልና አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም ይልና ውሃውን የቀዱት አገልጋዮች ግን ያውቁ ነበረ። በኋላ መጣበታለሁ እዚህ ጋር። አሳዳሪው ሙሽራውን ጠርቶ ሰው ሁሉ አስቀድሞ መልካሙን የወይን ጠጅ ያቀርባል በልምድ፣ ከሰከሩ በኋላ መናኛውን፣ አንተስ መልካሙን የወይን ጠጅ እስካሁን አቆይተሃል አለው። እኔን የመልሴን ቃል ይሄ ነው። መልካሙን የወይን ጠጅ እስካሁን ምን አድርጋል አለው? አቆይተሃል። ምን ማለት ነው? ህዝቡ ሰክሮ ከጠገበ በኋላ ነው ያመጣኸው። ምን አለኝ የጌታ መንፈስ? ተረጋጋ አለኝ። መልካሙ የወይን ጠጅ ገና ይመጣል። ህዝቡ የሰከረው በመናኛ ነው አለኝ። መናኛ ደግሞ በባህሪው ያልቃል። የስምዖን አገልግሎት የጥንቆላ አገልግሎት አለቀ። ፊልጶስ መጥቶ ሸፈነው። ስለዚህ ሪቫይቫል እንደሚመጣ የገባኝ ጌታ ምን እንዳረገ ታውቃለህ? ደጅ ላይ የነበሩትን ጓኖች 2 ወይም 3 እንስራ ይዙ ነበር ይላል። ሙሏቸው ነው ያለው። ሪቫይቫል ሲነሳ ከአፈር ከሆነ ቦታ አይደለም የሚነሳው፣ ከተዘጋጀ ዕቃ ነው የሚነሳው። ከተዘጋጀ ዕቃ፣ ከተቀደሰ ዕቃ፣ ከሚጠባበቅ ጋር። እነዚያ ጋኖች ባይሆን ልባድ የማንጻት ናቸው ይላል። እነሱን ነው ውሃ ጨምሩባቸው ያለው ጌታ። ስለዚህ እነሱን ሲቀምሱት የቀመሰው አሳዳሪው ይሄ መልካም ነው አለ። አየህ፣ ሁልጊዜ ሪቫይቫል ሲመጣ ቅድም የጠቀስከው ክፍል አለ። አረመኔውን ነገር ያስወግዳል። ቆሻሻውን ነገር ያስወግዳል። ሰው የተታለለበትን ነገር ያስወግዳል። እዚህ ከተዘጋጁ፣ ከጠበቁ፣ ከቆዩ ነገር ውስጥ ነው ሪቫይቫል የሚወጣው። ስለዚህ በኢትዮጵያ ሪቫይቫል ይመጣል። ሽታው አለ ወይ ሽታው የለም ወይ ሰው በራሱ ይመዝነው። የሪቫይቫል ባህሪ ያለው ያው የሚታየው ሰው በራሱ ይመዝነው። አፋችን በምንም እንትን ማድረግ የለብንም። ሪቫይቫል ይመጣል፣ ግን ይመጣል። ግን እንዴት ይመጣል? ከሚጠብቁ ጋኖች፣ ራሳቸውን አጽድተው ከሚጠብቁ ጋኖች፣ ጌታ ራሱ ታምር ያደርጋል ብለው ከሚያምኑ ጋኖች፣ በትዕዛዝ ይመጣል ከሚሉ ጋኖች፣ በዛ ሪቫይቫል ይመጣል። ከጋኖቹ የተማርኩት እኔ በጣም ብዙ ነው። እሱ አረጋጋኝ፣ እንድጠብቅ አደረገኝ። ስለዚህ ከነዚህ ጋኖች የምንማረው ነገር ይኖራል። በቆይታ በመጠበቅ ሪቫይቫል ይመጣል። የምትለው ነገር ካሌለ ሌላውን ሄድበታለሁ። አይ ቀጥላ። ስለዚህ አሁን ሪቫይቫል አለ ወይስ የለም የሚለው ነገር ያለው ነገር ካነበብነው መጽሐፍ ጋር ይሄዳል ወይ? አሁን ያሉት እንቅስቃሴ፣ የምናገለግለው አገልግሎት ቅድም ትንሽ ነካክተነዋል። ጊያዝ ያለ ጊዜው ሀብት መፈለግ፣ ብኩርናን መሸጥ እንደ ኤሳው፣ በጊዜው በሰዓቱ በወቅቱ እግዚአብሔራዊ በረከት አለመጠበቅ፣ መዋለ ነዋይን ቅድሚያ መስጠት፣ ግርግር አለ። ሪቫይቫል ሊመስል የሚሞክር ነገር 8 ዓመት 9 ዓመት ወደዚህ ተነስቶ ነበረ። አሁን እየመነመነ ነው። ስለዚህ አሁን አዲስ ነገር ሊጀመር ነው። አየህ፣ ለሁሉም ጊዜ አለዋ። አዲስ ነገር ሊጀመር ነው። እየመነመነ ነው፣ እያለቀ ነው፣ እያዋረደ ነው። በፍርድ ቤት ብዙ ኬዝ አለ። አቤቱታው በጣም ብዙ ነው። ቅድም ያነበብናቸው ሪቫይቫል ያልዳቸው በሙሉ በዓለም ፍርድ ቤት ሲዳኙ አይተናል። ለወንጌል ካልሆነ በስተቀር እስር ቤት ሲገቡ አይተናል። ዛሬ ብሬን ዘረፈኝ የሚል ብዙ ነው። ቤቴን ሰረቀኝ የሚል ብዙ ነው። ጤናዬን ወሰደብኝ የሚል ብዙ ነው። አየህ፣ ስለዚህ ሁሉንም በአንድ ላይ እየጨፈለቅን ነው ማለት አይደለም። በእኔ ምልከታ ግን የሪቫይቫል ባህሪ ይሄ አይደለም። አንድን ነቢይ ለማክበር አይደለም የሚመጣው፣ አገር ለማክበር፣ ቤተክርስቲያን ለማክበር፣ ማህበረሰብ ለማክበር፣ ቅድም ያወራ ነው ለዋላዊ አገር ለመስራት፣ መንግስትን በጸሎት ለማገዝ፣ ገበሬን በእርሻ ኤሪያ ለማገዝ። እንደ ሰለሞን ላይ የወረደው ነገር አገር 40 ዓመት አረፈ። ስለዚህ አሁን ያየናቸው ነገሮች መናኛ የማይሆኑበት ሪዝን ምን አሳረፈን? ምንስ አደረገልን? ምንስ ያልሆነው ነገር አለ? ፈረንጆቹ የሚሉት ካውንተር አታክ ነው። ብዙ ላይ እዛ ላይ መሄድ አልፈልግም። እግዚአብሔር ምንድነው እንግዲህ ሪቫይቫሉ ሲመጣ ይሄን ሁሉ ያጸዳል። የሚጸዳውን ያጸደዋል፣ የሚስተካከለውን ያስተካክለዋል፣ አመፀኛውን ግን ያስወግደዋል።
አዘ ሴም ታይም ሪቫይቫል ምን ቀልድበት አይደለም። በሱ ኤሪያ ስላላወራን እንጂ ብዙ መናገር እንችላለን። አልፎ ጨርግዶ የሚሄደው ነገር አለ በእግዚአብሔር የሥራው ጊዜ ሲሆን ማለት ነው። ስለዚህ እነዛም ባዶ ጋኖች ውሃ ሙሏቸው። ባዶ ጋኖቹ ላይ ለመቀመም ምንም አልፈጅም። የተዘጋጁ ስለሆኑ መልካም ነገር ይዘው ነው የመጡት። አየህ ቅድም ተገረሙ፣ ተደነቁ፣ የእግዚአብሔርን ድንቅ ሥራ አዩ። እንኪያስ ምን እናድርግ ብለው ተወቅሰው ንስሐ ግቡ ተባሉ። እነዚህን ነገሮች ነው የሚያመጣልን። አሁን እኛ ጸሎታችን እንግዲህ ከመናኛው ነገር የአፍሪካን ቤተክርስቲያን መታደግ አለብን። እንደዚህ ነው። ከመናኛ ነገር መናኛ እግዚአብሔር ከማያከብረው ሚመስል ግን ያልሆነ ሚመስል ነው ሚመስል ግን ያልሆነ ቅድም የስምዖን አይነት ብለዋል። ስም ጠሩ እኮ የእግዚአብሔርን ስም፣ ግን እሱ ራሱ አምኖ ተጠመቀ። እነዚህን ሰዎች ወደ እውነት የሚመልስ አገልግሎት የሚጀመርበት ሞቲቭ ተጠርቻለሁ ወይ ለጠራዋቸው ስራ ለዩልኝ ብሎ ድምፅ ሰምቻለሁ ወይ? አንድ ሰው ምን አለኝ፣ አሁን ጊዜ እኮ ኢትዮጵያ ውስጥ ምንም እንትን አይደለም፣ አዳራሽ ተከራይተ ነጭ ወንበር ማድረግ ብቻ ነው፣ ከዛ ደፋር መሆን ነው። ይሄ እንዴት ከባድ ነው! አየህ፣ ይሄ ሪቫይቫል ባህሪ አይደለም። ሰዎች ተመርጠው ተጠርተው እግዚአብሔር ደግሞ ኢንካውንተር ቃሉ ደስ ይለኛል፣ አግኝተው ፐርሰናል ቴስቲሞኒ ኖሯቸው መንገዳቸው ላይ እግዚአብሔር ቆሞ የሚነሱ ሰዎች እንደ ጋኑ ይጠበቃሉ። አንብበው ጸልየው ጠብቀው ቆይተው በቆይታ እንግዲያውስ ሪቫይቫል ከሆነ የምትፈልጉት አላቸው። እንግዲያውስ ከውርደት መውጣት የምትፈልጉ ከሆነ አላቸው በቃና ዘገሊላ፣ እንግዲያውስ እኔ መፍትሄ እንዳመጣ ከፈለጋችሁ እነዚህን ጋኖች ሙሏቸው። እነዚህ ጋኖች ምን ነበሩ? አልፋችሁ ሄዳችሁ አንተን አልፈው እኔን አልፈው ብዙዎች ይሄዳሉ። አልፈው ይሄዱ ግን ተላልፈው ይሰጣሉ። ተላልፈው ገንዘባቸው ይበዘበዛል። ተላልፈው ጤናቸው ይበዘበዛል። ተላልፈው ብዙ ነገር ያጣሉ። ስለዚህ እነዛ ጋኖች ለእኔ ምን ያስተምሩኛል መሰለ ዶክተር? የተቀደሰ ህይወት፣ ጌታን የሚጠብቅ ህይወት፣ ስፍራውን ያለቀቀ ህይወት፣ በተስፋ የሚቆይ ህይወት። ዋት ዱ ዩ ቲንክ? ዋይ ጌታ ለምን መረጣቸው? ስፍራቸውን ሳይለቁ ተቀምጠዋል። ሪቫይቫል የሚጠብቁ ሰዎች ቦታቸውን መልቀቅ የለባቸው፣ ሁኔታን ማየት የለባቸው፣ ግርግር ማየት የለባቸው፣ ባለው ነገር መወሰድ የለባቸው። አንዱ ይሄ ነው። ስለዚህ መጠባበቅ አለብን። መልካም ጊዜ ይመጣል። በቆየ ነገር ውስጥ ደግሞ ትንሽ ነገር ጠብ ካደረግ መልካም ነገር ይዞ ይወጣል እያልን በዛው ቃል ወደ ሌላ ከመሄድ በፊት አሳዳሪው የወይን ጠጅ የሆነውን ውሃ በቀመሰ ጊዜ ከወዴት እንደመጣ አላወቀም። ውሃውን የቀዱት አገልጋዮች ያውቁት ነበር ይላል። ምን ማለት ይመስላል? አሁን የዛን ቤት ታሪክ የቀየሩት አገልጋዮች ናቸው። እነሱ ግን ያውቁት ነበር፣ በደንብ ያውቁት ነበር እና ያውቁት ነበር፣ ይታወቃል። እግዚአብሔር አምላክ የተባረከ ይሁን። በስውር የሚሆን ነገር የለም። ሌላ በምን እንድንቋጨው ፈልጋለሁ ካንተም ጥያቄ አኳያ ሪቫይቫል ካልመጣ ሪቫይቫል እንዲመጣ ምን እናደርግ የሚል እሳቤ ምን ብናደርግ ይመስላል? እንደው ልጠይቅህ እንዲህ ውስጥ ከሞላ እኔ በኋላ እመጣበታለሁ። እንግዲህ አንደኛ ሪቫይቫል እንዲመጣ አንዱ በአንድ ልብ መጸለይ፣ ልክ እንደ ሐዋርያት ሥራ 2 ላይ በአንድ ልብ ሆነው መጸለይ። ሁለተኛ በንስሐ መመለስ። አሁን ቅድም የምትለው አንዳንዱ መናኛው ነገር ይብቃኝ ማለት አየህ፣ ጥሩ አድርጋ አስቀመጥክ። በቃኝ ያ ካለ በድያለሁ እሱን ማለት ብዙ ነው። እንግዲህ በሸክም መጸለይ አየህ፣ ሰማያትን ቀደ ውረድ ይላል እዚህ መጽሐፍ ላይ። እንደውም እግዚአብሔር ሆይ በቃ ጎብኘን። ዛሬ አንድ አሜሪካዊ ስለ ሪቫይቫል የሚጽፍ ሰው ወደዚህ ልንመጣ ስንል ስለ ሪቫይቫል የጻፈውን መጽሐፍ ላከልኝ በእንትን
እና ሪቫይቫል ኦር ዴዝ ነው ምናምን ይላል። በእንዲህ አይነት ፓሽን ከባድ ውሳኔ መጸለይ ወይ ሞት ወይ ሪቫይቫል ስጠኝ በቃ አየህ ስኮትላንድን ስጠኝ እንዳለው ኤግዛክትሊ ብዙ ነው እንግዲህ አንደኛ የእግዚአብሔርን በመውደድ ሰውን በመውደድ ያላንተ ተስፋ የለንም በቃ እባክህን እግዚአብሔር ሆይ ሰማይን ቅደድና ውረድ ሰው ያለ ክርስቶስ እያለቀ ነው አንድ ነገር ውስጥ ገብተናል ተጠላልተናል በጣም ብዙ ነው እና በዋነኛነት እንግዲህ በእውቀት መጸለይ ነው በእውቀት ስትጸልይ ንስሐ በመግባት ስፒሪቹዋል ዎርፌር ይሄ ሁሉ እዛ ፓኬጅ ውስጥ ነው የመናፍስቱን ዓለም ቻሌንጅ ማድረግ ጣዖታትን መቀለጣት እነዚህ እንትና ሁሉ ለምን እግዚአብሔር ሪቫይቫልን ሊልክ ልቡ አለ ምክንያቱም እግዚአብሔር የሰውን ጉስቁልና አይወድም እንደ ማህበረሰብ ከማህበረሰብ ውስጥ በቃ መፍትሄው እግዚአብሔር ነው የሚሉ ያላንተ እግዚአብሔር ሆይ ከዚህ የሚያወጣን ነገር የለም ብለን ጀኒውን በሆነ ረብ ለመፈለግ አይደለም ዝና ለመፈለግ አይደለም ገባ በቃ የህዝብ ጉስቁልና ሊታይህ ይገባል የህዝብ ጉስቁልና እየታየህ በእግዚአብሔር ፊት ስትሆን በቃ እነ ቅድም ያልናቸው እኮ እነ ዊሊያም ሲሞር እሱ እንደውም ምንድነው አንድ አባባል አለ አንገቱን ምንድነው የሆነ ነገር ውስጥ ቀርቅሮ ነው የሚጸልየው እና በአንድ ልብ መጸለይ ለ2 ዓመት ከ6 ወር ሪቫይቫል ወደ እሱ ከመምጣቱ በፊት ነንስቶፕ ኤቭሪዴይ ከ2 ሰዓት ተኩል በላይ ይጸልይ ተመልከት ሪቫይቫል ወደ እሱ ከመምጣቱ በፊት ለ2 ዓመት ከ6 ወር ውስጡ የሆነ መነቃቃት መጥቶ ዊሊያም ሲሞር ዝም ብሎ ሳያቋርጥ ኤቭሪዴይ ድንገት ነው የመጣበት አብሶሉትሊ አየህ ሳምሶን በእንትን የተወለደው በምሪት ኤግዛክትሊ በምሪት አይደለም እግዚአብሔር የሳምሶንን እናትና አባት ከዛ ሳምሶን ሲያድግ ያልጠበቁትን ነገር ነገራቸው ሄዶ ያልተገረዘ አገባለሁ አለ ማለት እስራኤል ያሉ እንዴት ነው ከተገረዘ መሃል ሲሉት በቃ አይ ከዛ ምን ይላል እግዚአብሔር ፍልስጤምን ሊያጠፋ ነገር ስለፈለገ የሳምሶን ልብ እግዚአብሔር የሚበቀልበት ሲዝናል ህዝባችንን ከክርስቶስ ያራቀ ከትራዲሽን መውጣት አለብህ በቃ ገብቶሃል እግዚአብሔር ሳምሶን የሪቬንጅ መንፈስ አየህ እሱ ያችን ሴት ወደደ እግዚአብሔር ግን በሱ ውስጥ ያየው ምንድነው የሚቀጣው አንድ ማህበረሰብ አለ ስለዚህ የኢትዮጵያ ጣዖታት ይቀጡ እግዚአብሔር ህዝባችንን ከክርስቶስ የለየ ብለህ መነሳት አለ ዝም ብለህ እያመቻመች ይኸው ፍቅር አያመቻመችም እውነት ነው ፍቅር እውነትን በመንገር ሰው ነፃ እንዲወጣ ሞቲቭህ ንጹህ ከሆነ ጳውሎስ እኮ የሆነ ከተማ ሲገባ አይደለም መንፈሱ ተበሳጭ ልክ ነው በእንደዛ አይነት ዊዝደም በቃ ህዝባችን እግዚአብሔር እስከ መቼ የዘላለም ህይወት እያጣ በድህነት እየተቆራፈደ በእርስ በርስ ጦርነት ይሄ በቃን የሚል ጄኔሬሽን ያስፈልጋል ምንም ሳናጣ እኔ እንግዲህ ነፍስ ካወቅኩ አሁን 60 ዓመት ሆኖኛል እና በትንሹ 50ውን ዓመት አስታውሰዋለሁ
በቃ ሁሌ መጣላት አይሰለችም እንዴ? በእድሜ ዘመን ጠብ ነው የምታውቀው። በቃ ስም ይሰጠዋል በየ10 ዓመት የምናምን ምናምን አዙሪት ነው። የጦርነት ታሪክ ብቻ ነው። የጦርነት መጠላላት፣ ተንኮል፣ ይሄ ጥንቆላ፣ መተት፣ ልክ ነው። ኤክስትሪም የሆነ መጽሐፍ ቅዱሳዊ ያልሆነ የሃይማኖት እንትን ገብቷል በደንብ። ይሄ በእግዚአብሔር ፊት ሊያስለቅሰን ይገባል። ልክ ነው። እባክህ ሰማይን ቅደድ፣ ውረድልን፣ ውረድልን፣ ሰለቸን፣ ደከመን፣ ደከመን። አንዱ አንዱን ሁልጊዜ ቅድም ያልከው ነው። ጥቂት ሰዎች እኮ ተነስተው አሁን ስለ ጃፓን ቅድም ስታወራ ማናቸው እኛ ከበደ ምናምን የሚባሉ ጃፓን እንደምን ሰለጠነች የሚል መጽሐፍ ጽፈዋል። ኧረ እባክህ ይገርማል። ጃፓን እንደምን ሰለጠነች ብለው ጽፈው ሰውየው በገባቸው መንገድ ሊመክሩን ፈለጉ። በዛ ዘመን በኋላ ጥሩ ነው እመጣልሃለሁ። ተንኮል አንሰማም ምክር። ይሄ ሰልፊሽነት ያለው ግን ፕሪቴንድ የሚያደርግ ልክ ነው። በቃ ማስመሰል። ይገርማል። ይሄንን እግዚአብሔር ሆይ እንደ ማህበረሰብ አንሳልን። ይሄ የእግዚአብሔር ጣት ካልሆነ አይቴሊው በሌላን የሚለወጥ አይመስለኝም። እጇን ወደ እግዚአብሔር መዘርጋት አለባት። ሁልጊዜ አነሳዋለሁ እዚህ እኔ ላይቭ ላይ የዛሬ ብዙ ዓመት እዚህ አዋሳ ሌዊ ቁጭ ብለን አንድ ጀርመናዊ ቁጭ ብሏል እና አይ ቲንክ አበሻ ነች መሰለኝ ሚስቱና በደንብ ያውቀዋል ማህበረሰቡ እና ብድግ ብሎ ሰደልኝ እናንተ እኮ አለ አብራችሁ ነው የምትበሉት እንጂ አብራችሁ መስራት አትችሉም። እንዲህ አይነት ከላያችን ላይ እንዲያነሳ የተፈወሰ አይምሮ አንተ አስብ። መልካም ነገር ስትሰራ አፕሪሼት የማያደርግ ምንድን ነው ይሄ? ዘር መስት ቢ ሰምቲንግ። ዛሬ እኮ እንዳይመስልህ ቆይቷል አውቃለሁ። መሰላል ውጣ ብሎ መሰላል ከማቅረብ ይልቅ መሰላል መጎተት ነው። በዚህ ግን ዞር ስትል ግን በቃ እንደው እንደዚህ ነው ምናምን ነው። ይህንን የእስራኤል አምላክ ከላያችን ላይ እንዲያነሳ this is my desire። በቃ ሰማያት ይቀደዷል። እግዚአብሔር አሁን ቅድም እንዳልከው ባዶንን ብለን እንድናምን ጌታ እግዚአብሔር ሆይ ተስፋችን አንተን ጎብኘን፣ ተመልከተን። ተዋርደናል። እኛ ዘመን ይሄን እኒ ልጆቻችን ያለ ስጋት ሲኖሩ ምንድነው እስቲ የምናወርሳቸው? በቃ ኤግዛክትሊ። አሁን እኮ እኛ ጠላ ነው ጃፓን ምንም ሳይኖረው የተቀየረ ምንም ስራ ካልቸር እናርግ የሆነ ነገር ያመጣል። እሺ ሃው ሎንግ ጦርነት እየወደድክ ትኖራለህ? ይብቃ ይብቃ። ጃፓኖቹ እኮ ኃይለኛ ቅጣት ስለተቀጡ አየህ እንዴ ራሱ ነፃ አውጪ አልከኝ በቀደም ምናምን ጥሩ አይደለም እንትኑ ራሱ ከምንድን ነፃ የሚሆን እኔ ታውቃለህ ከዚህ በፊትም ተናግሬዋለሁ። አንዱ የምናፈቀው ኢትዮጵያ ውስጥ አንደኛ የኢትዮጵያ ሕዝብ ንቃተ ህሊናው ጨምሮ በብሔር የሚደራጅ ፓርቲ እንዳይኖርብኝ ብሎ እንዲጠይቅ የእንትን ምናምን እንዲህ ብሎ ራሱ ህዝቡ ጠይቆ የፓርቲው ስም ራሱ መቀየር አለበት። የዛሬ 50 ዓመት ያስፈልግ ይሆናል እንደው ስላልተሞከረ ገብተዋል። ሌላው ደግሞ ይሄ ክልል የሚባል ገባ። አሁን እስከዛ ድረስ ወርደ ማሰብ አለብን። ቅንነት አሁን ቅን መሆንና ሞኝ መሆን ይለያያል። ገብተዋል። ቅንነት ካልቸራችን ቢሆን እንዲህ አይነት ነገር እግዚአብሔር በቃ አዲሱ ጄኔሬሽን እንዲህ የሆነ ለእኔ የምጠብቀው ሪቫይቫል ይሄ ነው። ፖለቲካውን የሚነካ የፖለቲካ ሰዎቹን ማለት ነው። ኢኮኖሚውን የሚፈውስ እግዚአብሔር አምላክ በቃ አጋንንታዊ የሆኑ መሰዊያዎች ከምድራችን ላይ ተነስተው ያንተ ፌቨር ይምጣባቸው፣ ያንተ ጉብኝት ይምጣባቸው፣ ኢንላይትመንት ያምጣ እግዚአብሔር በየጓዳው ይግባ። ሰዎች ክርስቶስን ለዘመናት ገፍተናል ብለው
ክርስቶስን እንደገና እስኪጋብዙ ድረስ እንዲህ አይነት ናፍቆት እግዚአብሔር ይስጠን። በቃ ክርስቶስ ታስፈልገናል። የድህነታችን መውጫ መንገዱ አንተ ነህ። ፍቅር የሚመለሰው ፍቅር የሆነውን እግዚአብሔር በእውነት ስታስተናግደው። ልክ ነው። እግዚአብሔር ፍቅር ነው። እግዚአብሔርን አመልካለሁ እያለ አንድ ማህበረሰብ የእግዚአብሔር ባህሪ የማይታይበት ከሆነ ራሱን መጠየቅ አለበት። ኤግዛክትሊ ከየት ነው ያመጣሁት? ይሄ የማን ባህሪ ነው? ሰው መግደል እግዚአብሔር ባህሪ አይደለም። ኤግዛክትሊ። ስለዚህ ለምንድን ነው አንተ እንደሚያምል ሌላውን ያመዋል? ለምንድን ነው እንደ ራስህ ባልንጀራህን ውደድ? እኔ በጣም አንዱ ቅር የሚለኝም የሚያስቆጣኝም ክርስትና የሚባለው ሃይማኖት 1000 ምናምን ዓመት እዚህ ሀገር ሆኖ ክርስቲያኖች ግን እንደ ክርስቲያን መሆን አልቻለም። ልክ ነው። እሱ እኮ ነው መጠየቅ ያለብን። ሪቫይቫል መምጣት ያለበት ምንድን ነው? ጠላትህን ውደድ እኮ የሚል መጽሐፍ ነው የያዝነው። እኛ እኮ ተጨራረስን። ልክ ነው። በዚህ በኩል ከኛ በላይ ላሳር ነው ሃይማኖትን በተመለከተ። ልክ ነው። ግን ደግሞ ፕራክቲካሊ እንትናችን። ስለዚህ አንድ የተላለፍነው ነገር አለ። ወደዛ እንመለስ። አሕዛብ እኮ አይደለንም እኛ። ልክ ነው። በደንብ እኛ እኮ ማጆሪቲ ክርስቲያን ሀገር ነን። ግን መጽሐፉና የእኛ ህይወት ለምን አልተመላለሰም? አልተመሳሰለም? ልክ ነው። ምንድን ነው ችግራችን? ራሳችንን መጠየቅ። ይሄንን አንዱ እስክናይ ድረስ እንድንናፍቅ የእውነት ሰዎች እንድንሆን ይህንን ሁሉ መቼስ ጌታ የማይመጣ ከሆነ አንዳንዱ በእኛ ጄኔሬሽን ይለወጣል ብዬ፣ ግን እግዚአብሔር በእኛ ጄኔሬሽን የሚያሳየንን እንዲያሳየን ትልቅ ተስፋ አለኝ። ይመጣል። አሁን እየመጣ እኮ ነው። ፍቅር፣ አንድነት፣ ሰላም ከእግዚአብሔር ሌላ ማን ይዞልህ ይመጣል? ልክ ነው። ማን ይዞልህ ይመጣል? ማንም አያመጣልህም። ሁሌ አሁን ትልቅ ለመባል ሁልጊዜ ጦረኛ መሆን አለብን። እሱ ነው እኮ አሁን ከባዱ አደጋ እሱ ነው። ሌላው ቅድም ያልነገርኩህ ጃፓኖች የጦርነትን አስከፊነት ሲናገሩ በአመት አንዴ ስቴዲየም አሁን እኛ ክፍለ ከተማ ወረዳ እንደምንለው አሉ ሜዳዎች አስተባባሪ ኖሮት በየቦታው በየሜዳው ኒው አዲሱ ጄኔሬሽን ይሰበሰብና በሂሮሺማ እና ናጋሳኪ እንትን የወረደው ቦምብ በትልቅ በሙቪ ከፈትና ሌሎች ደግሞ ህጻናቶች ይወጡና ድራማ ይሰራሉ። ጦርነት ክፉ ነው፣ አያቴን አላየሁትም፣ አያቴን እንዳላውቅ ያደረገኝ ጦርነት። አየህ እንግዲህ በትምህርት ቤቶች በተለያየ ቦታዎች የረሃብን አስከፊነት፣ የጦርነትን አስከፊነት እንደዚህ አይነት ነገሮች እስካላደረግን ይሄ አንዱ ሪፎርሜሽን አይደለም የምንለው ተሐድሶ ከሪቫይቫል ጋር የሚመጣው እነዚህ በተለይ ሃይማኖት ላይ ያሉ ሰዎች የነሱ ስራ በስሜ የተጠሩ ህዝብ እነሱ ከተመለሱ በኋላ ጦርነት የሚያውጀው ሰው እኮ ልጅ አለው፣ የልጅ ልጅም አለው። ሰው ያን የዘራውን ያጭዳል። ለምሳሌ ሪቫይቫል በመመለስ ንስሐ በመግባት ነው። አንድ ወዳጅ አንድ ጊዜ አንድ ታሪክ ሲነግረኝ በድሮ ዘመን በዚሁ በእኛ ከፍ ባሉ አባቶች ዘመን ያው የቤት አገልጋዮች አሉ እና አንዳንዴ ይወልዳሉ አይደለም እና ንስሐ እንድንገባ ብሎ በነገረኝ በትምህርቱ ላይ ቤተሰብም ያምናል ከእሳቸው የተወለደ ተብሎ ልጅቷን አስረግዘው ልክ መውለጃዋ ጊዜ ከነደሙ ልጁን ወስደው እሷን እየገረፉ አባረሯታል። አሁን ይህ ግፍ ነው እንግዲህ። ይሄ በእኛ ሀገር ያለ ታሪኮች ናቸው፣ ብዙ ይታወቃል። እና ልጁ ያድጋል፣ ከልጆች ጋር ያድጋል። ይሄ የዛች ሴት እንባና ደም እየፈሰሰ ነበር። ሰው የዘራውን ያጭዳል። እና የጌታው ልጅ ደግሞ ለትምህርት ወደ ስዊድን ሀገር ስትሄድ ኦሎፈሰደን ደሟ ይፈሳል። ደሟ ፈሰ። ሕክምና ቢካሄድ የለም፣ የሆነ ቦታ ቢካሄድ የለም፣ የሆነ ቦታ ቢካሄድ የለም። ወደ ቤተክርስቲያን መጥቶ ግን ሲጸለይ አንዱ አየ በመገለጥ አባትሽ እንደዚህ 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 እንደዚህ። አዎ ይህን ታሪክ ታውቂያለሽ? አዎ በቃ የዛችን ልጅ ፈልጊና ንስሐ ግቢ። ሞታም ሊሆን ይችላል አልተገኘችም። ግን የሚገርም ነገር በእሷ ዝርያ ሰው ተገኝቶ ካሳ ሲከፈል የልጅቷ ደም ቆመ።
አያውን ጦርነት የሚያውጁ ሰዎች ልጆቻችን ውጪ ናቸው ቢሉ ውጪ ልጁ ጌ ሊሆን ይችላል፣ ሴት ሊሆንበት ይችላል። ቅድም አንተ እንዳልከው እኮ ነው የተበላሸ ዜጋ ሊሆን ይችላል። በጣም መልካም ሰው ዘርቶ ነው መልካም የሚያጭደው። የኔ ቤት ሴፍ ነው ብዬ ሌላውን መበደል አልችልም። ሪቫይቫል እነዚህን ነገሮች ሁሉ አይምሮአዊ እሴቶች ያመጣል። ቅድም አንተ እንዳልከው በተለይ የጦርነት ታሪክ በተለይ ከዚህ አገር እንደው አድማጮቻችንም ሰምተው ስልህ እንደው በሚደረገው እንደ ማህበረሰብ እንደው ሰው ተነቃቅቶ ይሄ ውስጣቸው ገብቶ ዛሬ እንደው እንጸልያለን። እንደው ሌላ ነገር ካሌለ የኔን ሀሳብ እጨምራለሁ። አይ ይሄ ነው እንግዲህ እንድናለቅስበት እንድንጮህበት የሚያስፈልገው። እግዚአብሔር ከእንዲህ አይነት ነገር ነፃ የሚያወጣ ሪቫይቫል ይላክልን። አዎ ከጎሰኛነት ሜንታሊቲ ከውሸት ሳይሰሩ ዝም ብሎ በመተት ከመክበር ይሄ በቃ አይደለም። ደግሞ እኔ በጣም የሚገርም በቃ በዚህ በኩል እኮ ትልቅ ክብር ያለው ስም ይዘናል። የክርስቲያን ደሴት እየተባለ እጅግ በጣም በአፍሪካ ላይ ተጽዕኖ የወደቅንበትን አወዳደቅ እንድናውቅ እግዚአብሔር እንዲያሳየን እና ስንመለስ እግዚአብሔር ይመለሳል። ያን ትልቅ የኢትዮጵያን ስም ይዞ መነሳት በአንድ በኩል ጥሩ ነው። ስንመለስ እግዚአብሔር ይመለሳል። በቃ አሁን እያንዳንዳችን እኛ ቤትም ችግር አለ ማለት አለብን። ልክ ነው። በተለይ የሃይማኖት ሰዎች ወደ ሌላ እጃችንን መጠቆም ትተን ዮናስ እኔ ነኝ ኤግዛክት በቃ አሁን እኛ ምን እያደረግን ነው? በየጊዜው መሪ ስለተቀየረ የሚመጣ ትልቅ ለውጥ እንዳይመስል። ልክ ነው። እኔ ልጅ ሆኜ አፄ ኃይለ ሥላሴ እንዲወርዱ የእኛ ታላላቆች ሲረብሹ ትዝ ይለኛል። አውቶቡስ ሲሰበር ምናምን በቃ እኛ ሰው ወርደው ያወረዷቸው ሰዎች አንድ ዓመት ሳይሞላ መጣላት ጀመሩ። ይኸውልህ እንግዲህ ተመልከት፣ በቃ እርስ በርስ ክፉኛ ደም ፈሰሰ። እጅግ በጣም ከዛ ደግሞ ይሄኛውን ደግሞ እንቀይረዋለን ብለው ደግሞ የሆነ ነገር አለው። ከዛ ደግሞ ቪሸስ አዙሪን ቆም ብለን ችግር እኔ እስከሚገባኝ የሁላችን የጋራ ጠላት ድህነት ነው። 100% የመጀመሪያው ሰሜን ብትሄድ ደቡብ፣ ምስራቅ ብትል ምዕራብ። ስለዚህ ቅድም አየ ጃፓኖቹ አገኙት አላልክም? ወደ ስራ ስለዚህ ጠላትህ ያልሆነውን እየፈለግ ሁል ጊዜ ሶሉሽን አመጣለሁ ከማለት ቆም ብለህ ዋነኛው ለእኔና ለአካባቢ የኢትዮጵያኖች ዋና ጠላት ድህነት። ከድህነት እንዴት እንውጣ? ምን እናድርግ? ከድህነት መውጫው እየጸለዩ መስራት። እግዚአብሔር የእጅን ስራ ይባርክ። በታማኝነት መስራት፣ ታክስ ክፈል። ይሄ ነው ስራን አለመናቅ። በቃ እኮ ስለዚህ እግዚአብሔር እንዲህ አይነት ልቦና ያላቸውን ሰዎች እንዲያበዛ እንደው በአንተ ነገር ላይ ለማገዝ ለሌሎችም እንዲጠቅም በአንድ ጊዜ በአንድ ሀገር የሰማሁት ታሪክ 2 ማስተርስ ዲግሪ ያላት ሴት ስራ አላገኘችም። አሁን ያደገ ሜንታሊቲ ሲባል ያደገ አይምሮ ሲባል ተምረሃል፣ እውቀት አለ። አሁን እኮ እውቀት የሌለውም ነው ስራ የሚንቀው። በሱ ያዘው እውቀትም ሳይኖረው ስራም ንቁ ከበርቴ ሆናለሁ ካለ እንዴት ነው የሚሆነው? በኋላ እንመጣለን። እዚህ ጋር ደግሞ 2 ማስተርስ አላት። እድገት ማለት ይሄ ነው። ብዙ ቦታ ሄዳ አፕላይ ያደረገች፣ ማንም ሊቀጥል አልቻለም። ግን አንድ ውሳኔ ወሰነች። ይሄ ያስኩት ወረቀት ለጊዜው ምንም አላመጣልኝ፣ ስለዚህ አንድ ቀን እስኪመጣ ድረስ ከምቀመጥ ብላ አንድ ካፌ ሄዳ ማስተናገድ ጀመረች። ይሄ ለህብረተሰቡ እንደው ትንሽ እንዲያነቃ ነው። እና ስታስተናግድ ትምህርት ቀመስም ስለሆነች አንድ ሰው መውጫዋ 8 ሰዓት ነው የምንሰራው። መውጫዋ ሰዓት ላይ ሰንበድ ይመጣ ሰዓቴ ነው ብላ መሄድ ትችላለች። ይሄ ደግሞ በጎ ህሊና ይባላል። ዝም ብላ ሰዓቷን አሳልፋ ቁጭ ብላ አስተናገደችው። ገባው ሰዓቷ እንዳልሆነ በትርፍ ሰዓቷ እንዳስተናገደችው ዝም አለች። በኋላ እያመጣችለት እያቀረበችለት ቀስ ብሎ መውጫሽ ነበር አይደል አለት። አዎ። አይ ያው በቃ ላስተናግድ እንጂ ልክ ነው መውጫዬ ነበር። ኦኬ። በጨዋታ መሃል ምን ተብረሻል? በዚህ እንደዚህ ያለኝ፣ በዚህ እንደዚህ ያለኝ። በቃ ማን እንደሚመጣ አታውቅም። ዝቅ ብለህ ስትሰራ ኤግዛክትሊ ያ ካምፓኒ ይታይሻል አላት። አዎ።
የዛ ካምፓኒ ዋና ሲኦ ነኝ። እኔ እኮ እዛ ካምፓኒ 40 ጊዜ አመልክቻለሁ፣ መግባት አልቻልኩም። ዛሬ ገብተሻል አላት። ዛሬ ገብተሻል። እግዚአብሔር ሰዎችም ይላሉ። ደስ የሚለኝ እኔ ስብከት በማወጅ ሊሆን ይችላል። በኖርማሉ አካሄድ ግን እኔ ማምነው አንተ የምታምነው በደረጃ እንጂ በሊፍት እግዚአብሔር ሰውን አያወጣም። ለመውረድም የሚመቸው ምን ለማለትም የሚመቸው መብራት ሄደም አትልም እንትንም አትልም። ኮንክሬት በሆነ ደረጃ ቀስ በቀስ ቀስ በቀስ ቀስ በቀስ ቀስ በቀስ አሁን የሚመስለኝ በአንዴ መክበር መፈለግ ደግመዋል። አሁን ጉቦ የምንላቸው እነዚህ ናቸው። እነዚህ አሁን ቅድም ያልካቸው ነገሮች በሙሉ ይሄ ፖቨርቲ ሜንታሊቲ፣ አሁን የድህነት አስተሳሰብ፣ የድህነት አመለካከት አንዱ በአንዴ በበልጽግ ማሰብ ነው። እንደው በኋላ ትመጣበታለህ አንተ። አንዱ የድህነት ጠንቅ ምን እንደሆነ ታውቃለህ? በአንዴ ሀብታም መሆን ማሰብ። በመማር ላይ ሆነች፣ በስራ ሳይሆን፣ ቆፍሮ ሳይሆን፣ ዘርቶ ሳይሆን፣ ጠብቆ ሳይሆን፣ አጭዶ ሳይሆን፣ የልጅን እንኳን በ9 ወር ነው እግዚአብሔር ያደረገው ሰው የሚያክል ትልቅ ነገር እንኳን እና በፕሮሰስ ማደግ አለመፈለግ ስራን አሁን እኔን ብትጠይቀኝ ወደ ራሴ አለምጣ እንጂ ብዙ ሰርቻለሁ። ሌላ ጊዜ እናወራዋለን። ከሰው ቤት ጥበቃ ነው የተነሳው። ይሄ ብቻ ይበቃል። አንዱ ራሴን ላዋርድ ብዬ ነው። ከሰው ቤት ጥበቃ እስከ 58 ሀገር ኢንተርናሽናል እስከ መስበክ ስራን ጠንቅቄ ያውቃል። መራብን ጳውሎስ እንዳለው ህዝባችን ዛሬ ቅድም አንተም ብለዋል። እኔ ደግሞ ልንፈልገው አንድ ጊዜ ታንዛኒያ የሚባል ሀገር ላይ ተንበርክኬ ስጸልይ እኔ ሌላ ሀገር መኖር ፈልጌ ነው። እንግሊዝ እድሎች ተከፋፍተው አንድ ድምፅ ግን ሰማሁ እየጸለይኩ። የኢትዮጵያን ዘር እኮ ምዕራቡ ዓለም ነው የበላው። ማን ነው የኢትዮጵያ ዘር? አባቶች በሙሉ ምዕራብ ናቸው። ምዕራቡ ዓለም ገብተዋል። ለምን? አንዱም በጦርነት ሌላው ደግሞ እህል ፍለጋ፣ እንጀራ ፍለጋ። ከዚህ የተነሳ ለምድሪቷ የሚጸልይ የለም። አንተም እንደዛ እንዳትሆን። የከባድ ንግግር ነው፣ ተጠንቀቃል። ያኔ ነው ኢትዮጵያ ውስጥ ሪቫይቫል እንደሚነሳ የገባኝ። ምክንያቶች ልናወጣላቸው እንችላለን። ሁሉን አባቶች አንልም፣ ግን የኢትዮጵያ ድንኳኖች ሲጨነቁ አየዋ የሚል ክፍል አለ እኮ ዕንባቆም ላይ ስታጠነው። ከዛ ካህናቶቿ ምግብን ፍለጋ ተሰደዋል ይላል። ካህን እንጀራ ከለመነ፣ ካህን ምግብ ካባረረ፣ ሌላው ምግብ ካባረረ ማን ነው ወደ እግዚአብሔር የሚመልሰን? አየሁ አይደለም? ቅድም ደግሞ አንተም ብለዋል፣ የዘንዶን ራስ ትቀጠቅጣለህ፣ ለኢትዮጵያም ሰዎች ደግሞ ምግባቸውን ትሰጣለህ ይላል። ግን በምን ስንንቀሳቀስ ስንቆፍር። እኔ ቀጥል፣ በኋላ እመጣበታለሁ። ላያይዝልህ ብዬ ነው። እኔ ጨርሻለሁ። ብዙ አሁን ስለ ስራ ስላነሳ በጣም እኔ ተወልጄ ያደግኩበት አካባቢ መርካቶ ነው እና የሚሰሩና የማይሰሩ ሰዎችን አይቻለሁ። በልጅነት ማለት ነው። የሚገርም እንደኛውን ከተማ ያለው ብዙ ስራ ላይ አያተኩርም። ሁሉም ባይሆን ከተሜው። ከገጠር ግን የሚመጡ ሰዎች በጣም በሚገርም አይነት ሁኔታ ዝቅ ብለው ሰርተው በጣም ሲቀየሩ አይቻለሁ። ዛሬ የሉም ብታያቸው። ስራ ክቡር እንደሆነ ያስተምረዋል። ስለዚህ አንተ ያልከውን እንደው ለመጨመር በዚህ ሀገር በአፄ ኃይለሥላሴ ጊዜ ሰርተው ከተለወጡ ሰዎች መሃል ልጅ ሆኜ አንዱን ሰውዬ አግኝቻለሁ። በጣም ባለብዙ ፋክተሪ ናቸው ያኔ እና ልጆች ሆነን ምን እንሰማ ነበር? እኚህ ሰውዬ ሊስትሮነት ነው ይሰሩ የነበሩት ይባላል። ሀብቱ እንዳለ ሆኖ ታሪካቸው ግን ሊስትሮ ነው። እና እንደውም በኋላ ባለ ፋብሪካ ከሆኑ በኋላ የሊስትሮ ዕቃቸው ተሰቅላለች ይባላል። ይገርማል መነሻቸው። እንዲህ አይነት ታሪክ ዛሬ እንደ ጉድ ዱባይ 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 የምንለው ልክ ነው። ዝም ብሎ ከንትን ነው ሊወረድ አይደለም። ሊደርሺፕ ቁጭ ብለው አይደለም ተመካክረው እንደኛ ነበሩ እኮ በጎሳ የተጣጠሱ ግን አይተው ቁጭ ብለው መከሩ። ያንን በረሃ ቀይረው ዛሬ ለእኛ እንኳን ተርፈዋል። ስለዚህ ሀብት ያለው የት ነው አልክ ቅድም? እዚህ ነው። እዚህ ላይ በቃኛለን። ወደ ሪቫይቫል እንመለስና አንድ አስደናቂ ጥቅስ እንደው ላንብብና በሱ ላይ አንተ ምልከታን ትሰጥልናለህ። እግዚአብሔር አምላክ የተባረከ ይሁን። አሜን። እስቲ መዝሙር 80 ማውጣት ትችላለህ? መዝሙር 80 እግዚአብሔር ይባረክ። ላይፍ ያሉ ተመልካቾቻችንም ቢያወጡት በጣም ይጠቅማል።
ከዛ ጥቂት ነገር እናደርግና እግዚአብሔር የተባረከ መዝሙር 80 መዝሙር 80 እግዚአብሔር የተመሰገነ ይሁን። አገኘው 12 ምን ይላል? አጥሯን ለምን አፈረስም? እሺ ትንሽ ከሱ ከፍ በልና ኦኬ በልቤ ላይ ስለመጣ ነው። ቅርንጫፎቿን እስከ ባህር ቡቃያዋንም እስከ ወንዙ ዘረጋች። እሺ አጥሯን ለምን አፈረስ? መንገድ አላፊም ሁሉ ይቀጥፋታል። የዱር እርያ አረከሳት፣ የአገር አውሬም ተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ፣ ከሰማይ ተመልከት እይም፣ ይህችንም የወይን ግንድ ጎብኝ። በሰው ልጅ ለአንተ ያጸናኸውን ቀኝህ የተከላትን አንሳ። በሳት ተቃጥላለች፣ ተነቅላማለች። ከፊትህ ተግሳጽም የተነሳ ይጠፋሉ። ለአንተና ባጸናኸው በሰው ልጅ ላይ በቀኝህ ሰው ላይ እጅህ ትሁን። አሜን። ይበቃናል ፓስተር። እንግዲህ ተመልከት፣ አሁን ሪቫይቫል ብለን አደለ የተነጋገር ነው። አየህ ሪቫይቫል በሌለበት ቦታ የሚሆኑ ነገሮች የዱር እርያ አረከሳት ይላል። አሁን ኢትዮጵያን ምን ያላረከሳት ነገር አለ? የሀገር አውሬ ተሰማራባት ይላል። ቅጥር ከሌለ ጥበቃ ከሌለ፣ አየህ ሪቫይቫል በአንድ በኩል ወሰን ነው። የእግዚአብሔር መገኘት ቅድም ያዕቆብ ላይ በጀመርነው ለመጨረስ ያክል በዙሪያቸው ባለው ሀገር ላይ ፍርሃት ሆነ ማለት የእግዚአብሔር አስፈሪነት ለኢትዮጵያ አጥር ይሆናል። ማንም አይደፍርህም። አሁን እዚህ ጋር ዝም ብለህ ቅጥሯን ለምን አፈረስክ? መንገድ ኃላፊ ሁሉ ይቀጥፋታል። ኃላፊ የፈለገውን ያደርጋል። ከዛ የዱር እርያ ረከሳት፣ የሀገር አውሬ የተሰማራባት። የሰራዊት አምላክ ሆይ እንግዲህ ተመለስ። እቺ ናት ይፈልግ። በጣም ደስ ይላል። እንግዲህ ተመለስ። እግዚአብሔር ይመለስልን አይደለም? አሜን። ቅድም ከዙፋነ ተነሳ አልከው። ከሰማይ ተመልከት እይ፣ ይህችን የወይን ግንድ ምን አድርግ ነው የሚለው? ጎብኝ። ይህ ነው ለእስራኤል ሪስቶሬሽን ነው የጠየቁት። ለኢትዮጵያም ዛሬ ይሄ ያስፈልጋል። ተመለስ፣ እግዚአብሔር እንዲመለስ፣ ወደኛ እንዲመለከት፣ ወደኛ እንዲያይ፣ ሰማያት እንዲከፈቱ የምንሄድበት መንገዶች የሪቫይቫል መንገዶች ናቸው። አንድ ሰው ምን አለኝ፣ እግዚአብሔር እስከ መቼ ነው የሚጠብቀው? ማለት መጽሐፍ ቅዱስ ላይ የተባለው እርም በሙሉ ሆኗል አለ። ለምን ጀጅ አላረገንም አለ። ለምን አልፈረደብንም አለ። አየህ አመፅ በቤተ ክርስቲያን ውስጥ ተበራክቷል ፓስተር፣ በግል ሕይወት ተበራክቷል። ግን ከዚህ አሁን ስለ አመፁ አይደለም። እዚህ ጋር ምን ይላል? ተመለስ፣ ጎብኘን፣ አስበን እና አንዱ እሳቤው ይሄ ነው። ይሄ እንዳለ ሆኖ እግዚአብሔር እንዲመለስ ለምሳሌ ምን እናድርግ የሚል እሳቤ አሁን እኛ ቢኖረን ሪቫይቫል ማለት ያው መመለስ ነው። ቫ የሚለው ህይወት ነው። የቀደመውን ህይወት አድስልን ነው አይደለም? በመጽሐፍ የቀደመውን ህይወት መልስልን ብለን ወደ ሀገር ሄደናል፣ ብዙ ሄደናል። አሁን ግን ወደ ቤተክርስቲያን ደግሞ ተመልሰን ወደ ቤታችን ወደ ቅዱሳን ተመልሰን ወደ ግል ህይወት ለምሳሌ ብንመለስ ብዙ የምናነባቸው ጥቅሶች አሉ። ለምሳሌ ኢያሱ 24:23 ላይ እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክት አርቁ አለ። ኢያሱ የህዝብ መሪ በነበረ ጊዜ መሪዎች ምን ማድረግ አለባቸው? መሪዎች እንደ ኢያሱ የቤተክርስቲያን መሪዎች ምንድነው ስብከታቸው? እንደው አውቄ ነው ከመሃል ማነሳው። የቤተክርስቲያን መሪዎች ምንድነው ንግግራቸው? መንፈስ ቅዱስ የለም ነው ወይ? እንደሱ በማድረግ አታመልጠው። ሰውን የምታስመልጠው ከአመፅ ስታርቀው፣ ከበደሉ ስታርቀው። ለምን አራሱ አይቀርም ጉባኤው? እግዚአብሔር ቅድም ባየነው በሐዋርያት ሥራ መሰረት በሪቫይቫል ህዝቡን ይመልሰዋል፣ አገር ይሰጣል። የታይም ጉዳይ ነው። ኢያሱ በሚመራበት ዘመን እርሱም አሁን እንግዲህ በመካከላችሁ ያሉትን እንግዶች አማልክትን አርቁ። አማልክት ካረቃችሁ ማን ይቀርባል? እግዚአብሔር። አማልክት ካለ እግዚአብሔር ምን ይሰራል? በኋላ መጣበታለሁ። አርቁ፣ ልባችሁን ወደ እስራኤል አምላክ ወደ እግዚአብሔር አዘንብሉ። አሁን ሪቫይቫል እንግዲህ ምን መመለስ እንዲመለስ እኛ ራሳችን በልባችን መመለስ አለብን። በኋላ መጣለሁ። በልባችን መመለስ አለብን። 15ኛው ቁጥር ላይ ደግሞ ብንሄድ ከላይ ኢያሱ እንደ ማህበረሰብ እንደ ህብረተሰብ እሱ በሚመራው ይሄን አስተላለፈ። በግል ህይወቱ ምን ወሰነ ብለን ብናስብ አንድ ቃል ነው፣ እኔና ቤቴ ግን እግዚአብሔር እናመልካለን። እኔ በወስን ይሄን በቤቴ ከነ ልጆቼ፣ መቼም ለቤቴ ፓስተር ነኝ
አይደለ? በግል ህይወት ደግሞ የምናደርገው ጠቅላላ ይሄ አማኙ ህብረተሰብ ወደዚህ ቅድም ሳስብ ነበር ንቃት ቢመለስ ራሱን ቢመለከት መጽሐፉን ቢያነሳ እኔና ቤቴ ብሎ ቢወስን ለሕዝቅያስ ያው አንብበነዋል። ሁሌ የሚገርመኝ ነገር ልንገርህ። በኖረበት ዘመን ሁሉ እግዚአብሔርን ያስደስት ሰው። አንድ ጊዜ ግን ነብዩ መጣና ትሞታለህ እንጂ ከወጣበት አልጋ አትወርድም ሲለው እስቲ አስብ ምን ኢነርጂ አግኝቶ ነው ብድግ ብሎ ካልጋው ተነስቶ ፕሮፌሲውን ሰምቶ አልተቀመጠም። ብድግ ብሎ ሰምቶ ፊቱን ወደ ግድግዳ አዙሮ ለመኖር ነው የጸለየው። ምን ልልፈልግ የመሰለ ባለንበት ነገር መወሰድ የለብንም። ብድግ ማለት አለብን፣ መንቃት አለብን፣ ኖ ማለት አለብን። በቃ እዚህ ጋር ማለት መቻል አለብን። ይሄ ለምን መጣ? አንዱ ፓርት ምንማረው በፊት የሄድኩትን መንገድ ተመልከታለሁ። ይገርማል። እግዚአብሔር ወደ ሕዝቅያስ ተመለሰ እና ነብዩ ከተማውን ለቆ ሳይወጣ ተመለሰ። እድሜን ጨምሬልሃለሁ 15 ዓመት ትኖራለህ ብለው። በኋላ ደግሞ ሌላ የሚገርም ነገር 15 ዓመት ከተሰጠው በኋላ አየህ ጠላት ሁሉ ጊዜ አይተኛም። በተጨመረለት እድሜ ላይ ባቢሎናውያን መጡ ይላል። እንኳን እግዚአብሔር ማረህ ብለው ስጦታ ይዘውለት መጡ። እዚህ ጋር ነው አሁን የሳተው። ያንን ስጦታ ሲቀበል እሱን ሊጠይቁ ሲመጡ በዛው የእግዚአብሔርን ቤት ዕቃ እዩ ይላል። አየህ ሪቫይቫል የእግዚአብሔር የሆነውን ነገር ይቀንሳል፣ ይለያል፣ እንዳይማረክ ያደርጋል፣ የጠላትን ያጸዳና እዛ ባቢሎናውያን ምንዳረው በዛው ዓመት ይላል የእግዚአብሔር ቤት ዕቃ ወደ ባቢሎን ተማረከ። እንኳን እግዚአብሔር ማረ ብለው ዘርፈውት ሄዱ በተጨመረ እድሜ። አሁን በዚህ መሃል ሌላ ልነግርህ የምፈልገው ልንገርህ። ዱሪንግ ዲስ ታይም ልጅ ወለደ። እሱ የወለደው ልጅ መጽሐፍ ቅዱስ ሲናገር ምን እንደሚል ታውቃለህ? በዚህ ጊዜ የተወለደ ልጅ ነው። ምን ማለት መሰለ? የእግዚአብሔር ቤት ዕቃ በተማረከ ጊዜ፣ የቀድሞ መንፈሳዊ ህይወቱ በጠፋበት ጊዜ፣ ኬርልስ በሆነ ጊዜ የተወለደው ልጁ የሰራው እርም ነገር በመጽሐፍ ላይ የለም ይላል። እኛ ቤታችንን ካልቀደስን፣ እንደ ድሮ ፐርሰናል ዲቮሽን ካልጀመርን፣ በቀደም እንዳስተማርኩት ምሽትን ለእግዚአብሔር ካልሰጠን፣ ማታ ማታ አዳምን ይጎበኘው ነበር። አዳም ሪፖርት ያቀርብ ነበር። አሁን ማታችን በፌስቡክ ነው፣ ማታችን በቲክቶክ ነው፣ ማታችን በዩቲዩብ ነው። በቀደም ቸርች ስሰብክ አንድ ወዳጄ በጣም ንስሐ ገባ። 3 ማት ሰዎች ንስሐ ገቡ። ምክንያቱም አመሻሹ ላይ እግዚአብሔር አዳምን ሊጎበኘው ይመጣ ነበር። ስለዚህ ማታ እረፍት ሰዓት ነበር መሆን ነበር። አይምሮአችን ተወጥሮ ነው። ፓሽን ጠፍቷል። ፐርሰናል ዲቮሽን የለም። ስለዚህ ብዙ ነገሮቻችን ተማርከዋል። በተማረኩ ጊዜ የተፈጠሩ ልጆች ደግሞ የሚሰሩት ነገር በምድሪቷ ላይ አረመኔያዊ ነገር ነው። ፓሽን መመለስ አለበት።